በተለያየ ምክንያት የተበላሸ የበለዘ የቆሸሸ ቢጫ የሆነ ጥርስን ማጽጃ ማንጫ የተፈጥሮ ምርጥ የቤት ውስጥ መፍትሄ። ተፈጥሯዊ በሆኑ ግብአቶች የተዘጋጀ በአንድ ጊዜ በመጠቀም ብቻ ጥርስን ጽድት የማድረግ ኃይል ያለው ጥርስን ለማጽዳት፣ ለማጥራት፣ ለማንጣት ብቻ ሳይሆን የጥርስ የድድ ህመምን ጭምር ለማስታገስ ለማከምም የሚሆን ነው። እንኳን በደህና መጣችሁ። ሰላም ጤና ይብዛላችሁ። ይህንን ውህድ ለማዘጋጀት የምጠቀመው በመጀመሪያ ዝንጅብልን ነው። አነስተኛ የዝንጅብል ቁራጭ በዚህ መልኩ ልጬ አዘጋጅቻለሁ። ያንን በመፈቅፈቂያ በዚህ ሂደት በቀጭኑ የመፈቅፈቂያ ፓርት ፈቀፍቀዋለሁ። ምክንያቱም የምጠቀመው የዝንጅብሉን ጭማቂውን ውሃውን ስለሆነ በዚህ ሂደት ስንፈቀፍቀው በቀጭኑ ፓርት ውሃው የዝንጅብሉ ጭማቂ በቀላሉ እንዲወጣ ስለሚረዳ እንግዲህ የዝንጅብል ጭማቂው የዝንጅብል ውሃው ጥርስን ለማጽዳት፣ ለማጥራት፣ ለማንጣት በተለያየ ምክንያት የቆሸሸ የበለዘ ጥርስን በድድ ላይ እንዲህ ድፍ ግግር ብሎ ያለ ቆሻሻን ጭምር የማስወገድ የማስለቀቅ የማጽዳት ኃይል ብቃት ያለው ግብአት ነው። እንዲሁም ጥርሳችን ድዳችንም ጭምር ለተለያየ በሽታ ተጋላጭ እንዳይሆን የመከላከል ስራንም ጭምር የሚሰራ ነው። የዝንጅብል ጭማቂው የአፍ የጥርስ አጠቃላይ መላ ጤንነትን ለማሻሻል ጭምር በጣም የሚረዳ ጠቃሚ የሆነ ግብአት ነው። እንዳያችሁት በዚህ ሂደት ከፈቀፈኩት በኋላ እንደዚህ ጫን ጫን ብዬ እደፈጥጠዋለሁ። ምክንያቱም እንዳልኳችሁ ውሃውን ስለሆነ የምንፈልገው በደንብ ውሃውን እንዲወጣ ስለሚረዳ በዚህ ሂደት ከጨመቅነው ካሸነው በኋላ በማጥለያ አድርጌ አጠለዋለሁ። ውሃውን ለብቻ እለያለሁ በማጥለል። እንግዲህ ለማዘጋጀው ውህድ ይህ ጭማቂው በቂ ነው። ምክንያቱም በጣም በብዛት ሳናዘጋጅ የተወሰነ አዘጋጅተን ለአንድ ለሁለት ለሶስት የሚሆን ከዛ ደግሞ ባለቀ ቁጥር እያዘጋጀን እንደዚህ ፍሬሹን መጠቀም የተሻለ ስለሆነ በብዛት ባናዘጋጅ ለዛ ነው አነስ ያለ ሳይዝ የተጠቀምኩት ማለት ነው። እና በዚህ ሂደት አጠለዋለሁ። የዝንጅብል ጭማቂው ወይም ዝንጅብል ለጤና አስፈላጊ የሆኑ እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን ቫይታሚኖችንም የያዘ የበለፀገ ስለሆነ ለጤና በጣም አስፈላጊ የሆነ የፈውስነት ባህሪም ያለው ነው። ይህም እንግዲህ በአንዳንድ ጥናቶችም የተገለጸ ነው። ስለሆነም ይህ ውህድ ጥርስን ለማጽዳት፣ ለማጥራት ብቻ ሳይሆን ህመምንም ጭምር ለማስወገድ ለማከም የሚሆን ነው። እንደ ኢንፌክሽን ጭምር ያክማል። እንዲሁም ደግሞ ባክቴሪያዎችን ያስወግዳል። በተጨማሪም ጥርስን የቆሸሸ የተበላሸ በተለያየ ምክንያት የበለዘ ጥርስን በእርግጠኝነት የማንጻት ኃይል ያለው የማጥራት ብቃት ያለው ግብአት ነው። እንዲሁም ደግሞ ለጥርስ እና ለድድ ጥንካሬንም ጭምር በጣም የሚሰጥ ነው። በመቀጠልም የሎሚ ጭማቂ ግማሹን ሎሚ በዚህ ሂደት ከፍዬ ግማሹን ብቻ ጨምቄ እጨምራለሁ። የሎሚን ጭማቂም ሳናበዛ በጥቂቱ አካተን እንደዚህ መጠቀሙ በጣም ጠቃሚ ነው። ጥርስን ለማጽዳት በጣም የሚረዳ ነው። በጥርስ ላይ እንደዚህ ንጥፍ ግግር ብሎ ጥርስን ሊጎዳ የሚችል ቆሻሻን ጭምር በእርግጠኝነት ለማስወገድ ለማጽዳት በጣም የሚረዳ አጣቢ የሆነ ግብአት ነው። እንደሚታወቀው ሎሚ በውስጡ ከፍተኛ መጠን አሲድነት ስላለው ስትሪክ አሲድን የያዘ ስለሆነ እንዲሁም በቫይታሚን ሲም የተሞላ ስለሆነ በጥርስ ላይ ያሉ ቆሻሻዎችን በቀላሉ ለማስወገድ በጣም ይረዳል። እንዲሁም ጸረ ባክቴሪያነት ይዘት ስላለው የአፍ ጠረንን መጥፎ የሆነ የአፍ ጠረንንም ጭምር ለማስወገድ ይሆናል። በቀጣይም አንድ የሻይ ማንኪያ ትንሿን የሻይ ማንኪያ የሚሆን ቤኪንግ ሶዳ እጨምራለሁ።
ቤኪንግ ሶዳም እንደሚታወቀው ለጥርስ እንክብካቤ ጥርስን ለማጽዳት በጣም ጥቅምን የሚሰጥ ግብአት ነው። በጥርስ ላይ የሚቀር እንደዚህ የሚነጠፍ የሚጋገር እና ልድፍ ብሎ ጥርስን ሊጎዳ የሚችለውን ቆሻሻነት በእርግጠኝነት በቀላሉ ለማጽዳት የሚያስችል ብቃት ያለው ግብአት ነው። እንግዲህ ቤኪንግ ሶዳ ይህንንም እንዳያችሁ ሳላበዛ ነው የጨመርኩት። ከጨመርኩኝ በኋላ በደንብ እስኪሟሟ ድረስ ይህንን አዋህዳለሁ፣ ቀላቅላለሁ እስኪሟሟ ድረስ። ቤኪንግ ሶዳ እንደሚታወቀው ከፍተኛ መጠን ያለው አንቲኦክሲደንትነትን የያዘ ስለሆነ በውስጡ በርካታ ንጥረ ነገሮችን የያዘ ስለሆነ ባክቴሪያነት፣ ጸረ ባክቴሪያ፣ ጸረ ፈንገስነት ባህሪም በብዛት ያለው ስለሆነ በጥርስ ላይ የሚከሰቱ ቆሻሻዎችን በጥርስ ላይ እንደ ቢጫነትን፣ ጥቁር ነጠብጣብን ብትሉ እንደ የጥርስ መቦርቦርን ጭምር ለመከላከል ለማጽዳትም ጭምር በጣም የሚረዳ ግብአት ነው። ያንንም እንዳልኳችሁ ሳናበዛ ነው ሁሉንም በመጠን መጥነን መጨመር ያለብን ማለት ነው። ያንን በደንብ ካሟሟል በኋላ አንድ ሻይ ማንኪያ ኮልጌት እጨምራለሁ ወይም የምንጠቀመውን የጥርስ ሳሙና አይነት እናካትታለን። ኮልጌትም ወይም ሲግናልም ወይም የሚመቹንን ጥርሳችንን ለመቦረሽ የምንጠቀማቸውን የሳሙና አይነቶች ማካተት ይቻላል ማለት ነው። ያንን አንድ ማንኪያ ከጨመርኩኝ በኋላ በዚህ ሂደት በደንብ እቀላቅላለሁ። በደንብ ስሙዝ እስኪሆን ድረስ እንደሚፈለገው እስኪሆን ድረስ በእንቁላል መምቻው በደንብ እየመታውኝ እቀላቅላለሁ፣ አዋህደዋለሁ። ይህ ውህድ እንግዲህ በውስጡ ካካተትናቸው ግብአቶች የተነሳ አጠቃላይ የጥርስ ጤንነትን ለመጠበቅ ጥርስን ለማንጣት በእርግጠኝነት የሚሰራ ነው። ጥርስን ከማጽዳት ከማጥራት ከማንጣትም ባሻገር ጥርስም ድድም ጥንካሬ እንዲኖረው አቅም እንዲኖረውም የሚያስችል ግብአት ነው። በውስጡ ያካተትናቸው ግብአቶች ያንንም ስራ ጭምር የሚሰሩ ናቸው። ይህንን ውህድ በዚህ ሂደት አዘጋጅተን መጠቀሙ ጥርስን ለማጽዳት የተበላሸ ጥርስን ለማጽዳት፣ ለማጥራት፣ ለማንጣት ብቻ ሳይሆን እንዳልኳችሁ የጥርሳችንን ጤናም ለመጠበቅ ለማሻሻልም ጭምር የሚሆን ነው። እንዲሁም ደግሞ ጥርሳችን እንዳይበላሽም ጭምር የመከላከልንም ስራ ጭምር የሚሰራ ነው። ምክንያቱም ያካተትናቸው ግብአቶች ያንን ስራም ጭምር የሚሰሩ ስለሆኑ በውስጣቸው ያሉ ንጥረ ነገሮች ለዛ አላማም ጭምር የሚውሉ ስለሆኑ ስለዚህ የጥርስን የድድንም አጠቃላይ ጤንነት ለመጠበቅ እንዲሁም ደግሞ ከተለያየ የበሽታ አይነቶች ለመታደግ በዚህ ሂደት ጤናማ የሆነ የጥርስ ብሩሽ አዘጋጅቶ ምንድነው የጥርስ ሳሙና በቤት ውስጥ እንደዚህ አዘጋጅቶ መጠቀሙ አልፎ አልፎ በጣም ተመራጭ ነው። እንዲሁም ደግሞ ስናዘጋጅ ሳናበዛ በጥቂቱ አዘጋጅተን ከዛ ባለቀ ቁጥር ፍሬሹን እያዘጋጀን መጠቀም። እንግዲህ በዚህ ሂደት ካዘጋጀው በኋላ እጠቀማለሁኝ። ይህንን እንግዲህ በዚህ ሳናበዛ እንዳያችሁት ቢያንስ ለአንድ ለሶስቴ ለአራት የሚሆን ከዛ ደግሞ ባለቀ ቁጥር አዘጋጅተን መጠቀም። ሌላው መዘንጋት የሌለብን ማንኛውንም ነገሮች ከተመገብን በኋላ በተለይ እንደ ቡና፣ ሻይ ያሉ ነገሮችን ከተጠቀምን በኋላ መቦረሽ፣ ጥርሳችንን መቦረሽ፣ ማጽዳት መርሳት የለብንም። በመቀጠልም የምንቦርሽባቸው ጥርሳችን የምናጸዳባቸው ብሩሾች ጠንካራ ያልሆኑ ጥርስን የሚጎዱ መሆን የለባቸውም። ለስለስ ያሉ መሆን አለባቸው። ሌላው ጥርሳችንን ካጸዳን በኋላ ብሩሻችንን በሚገባ አጽድተን ማስቀመጥ አለብን። እንዲሁም ደግሞ ብሩሻችንን ቢያንስ በየ3 ወር በየ4 ወር እንደዚህ መቀየር፣ አዲስ ቀይረን መጠቀም። እንግዲህ ትወዱታላችሁ፣ ሞክሩት። በቀጣይ በሌላ እስከምንገናኝ ደህና ሁኑ።